ሰው እንዴት ካሜራ እያየ ይገባል? በፈጣሪ ስም እኔ እንደዚህ አይነት ሰው በጣም ነው የሚያናደኝ እናንተ። እኔ ግን አንዳንዴ ማለት ነው ኮንተንት አዘጋጅታችሁ ከዛ ቪዲዮ ላይ ምናምን ተጨንቃችሁ ቦታ መርጣችሁ ምናምን ነገር እየተቀረጻችሁ ከዛ በኋላ ደግሞ ምን ይፈጠራል? ሰው ግግም ብሎ ስንት በቃ ቃላችሁን ተጠንቅቃችሁ ምናምን ነገር ፐርፌክት የመጣላችሁ ከኋላ ሰው መጥቶ ግጥም ብሎ ገብቶበት ያበላችኋል። በፈጣሪ ግን እንደዚህ የምታደርጉ ሰዎች እባካችሁ እረፉ። በቃ ማለት እኔ እያለቀስኩ በነግራችሁ ራሱ ደስ ይለኛል። እረፉ እረፉና አንድና ሁለት የለውም። እረፉ። እኔ ለማንኛውም ይህን ይዤላችሁ የመጣሁት ቤት በቃ ተበሳጭቼ ቪዲዮ አልሰራም ብዬ ቮይስ ኦቨር ባረግላችሁም ይሄኔ ተከታታዮች ያዩታል ፎሎ ያደርጋሉ ብዬ ይዤላችሁ መጥቻለሁ። አያምርም? እዩት በእናታችሁ። ማስተር ቤድሩሙ ብቻ ማለት ነው ፈረስ ነው የሚያስጋልበው። ታዲያ ይህንን የሚመስል ከባለ 1 መኝታ እስከ ባለ 4 መኝታ ድረስ አዘጋጅተናል። ዛሬ አንዱ ክላይንት ምን እንዳለ ታውቃላችሁ? በፈጣሪ እንዴት እንደዚህ አድርጋችሁ ሰርታችሁ እስከ ዛሬ ድረስ ሳላቃችሁ ብሎ ተደሞ ነው የሄደው እና እናንተም ድምም ብላችሁ የምትኖሩበት ቤት ከፈለጋችሁ ይሄንን ፔጅ ፎሎ ያድርጉ። ፎሎ፣ ላይክ፣ ሼር ማድረግ በፍጹም እንዳይረሳ። አሁኑኑ ባዮ ላይ ባለው ስልክ ቁጥር ላይ ይደውሉልን። ባይ